ይሄው የኔ ፍቅር ይሄው የኔ ፍቅር ምንድነው ይሄ? 30 ደረቅ እንጀራ አማርኛ አላልሽ? ወጡስ? ስለወጡ አልተነጋገርም። እኔ ደረቅ እንጀራ አማርኛ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ ነው። ይሄንንም የመስሪያ ቤት ጓደኞቼን የዝን አንዳንድ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁት እንጂ በእኛ ኑሮ 30 ደረቅ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ መጣሁት አይደል? አንተማ በዚህ አይነት ራስን ስታጠፋ ማየት አማሬን ብለ ላታጠፋ ነው ማለት ነው። ምን በወጣኝ ጠፍቻለሁ እኮ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መቻውቅ ነበር። እንደውም ቁርጥህን ወቅ ውሽም አምሮኛል። ግማሽ አምሮቴን ስነግረ ግማሹን አንተ ሙላው ብለሽ ነበር። እኔም እኮ አልነግርሽም ብዬ ነው እንጂ አምሮኛል። ምን ፍቺ? ሲጀመር ልጁ እኔን አይመስልም። በምን አባወክ? የእርግዝና አራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ እሄዳለሁ። ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠ ነው የምትሄደው። ውርሴ ነው። ተይ እባክሽ መጋዣ። እሺ ቢያንስ ሀፋፍ እንካፈል። ውሽማሽ ያኖርሽ። ኧረ ሀፋፍ እንካፈል።